ودي የተከበራችሁ ሙስሊም ወንድሞችና እህቶች السلام عليكم ورحمة الله وبركاته ዛሬ የምንተዋወሰው መስታወሻ ርዕሳችን فضل شهر شعبان የሻዕባን ወር ትሩፋት የሚለውን እናያለን ማለት ነው። ሻዕባን ወር እንደሚታወቀው ከሂጅራ አቆጣጠር 12 ወራቶች መካከል 8ኛው ወር ላይ ይገኛል ማለት ነው። እኛ ሙስሊሞች የሂጅራ አቆጣጠር ወራቶችን ማወቅ ይጠቅመናል፣ ያስፈልገናል፣ ማወቅም ይጠበቅብናል ማለት ነው። ሻዕባን 8ኛው ወር ላይ ነው የሚሆነው። የሻዕባን ወር ትሩፋት ውስጥ ከመግባታችን በፊት የወራቶች ወይም የሂጅራ ወራት አቆጣጠር ተከስላችኋለሁ ማለት ነው። አንደኛው ሙሐረም ይባላል። ሁለተኛው ደግሞ ሰፈር፣ ረቢዑ الأول وربيع الثاني ጁማዳ الأولى ጁማዳ الثاني ረጀብ፣ ሻዕባን አሁን 8ኛው ወር ሻዕባን የምንገኝበት፣ 9ኛው ደግሞ ረመዳን፣ 10ኛው ሸዋል፣ 11ኛው ዙልቃዳ፣ 12ኛው ደግሞ ዙልሂጃ ነው ማለት ነው። እነዚህ ወራቶች ጊዜያቸውን ማወቅ ይጠቅመናል። ረመዳን 9ኛው ወር እንደሆነ አላህ ጀለ ወዐላ ይሄን ወር የጠቀሰልን በቁርአን ነብዩን በሐዲሳቸው የጠቀሱልን ሁሉም በዒባዳ የተሟላ ነው። ሁሉም የተለያየ ዒባዳ ነው ያለው። መሰለን ሻህር ዙልሂጃ ወር ሐጅ የሚከናወንበት ነው። ረመዳን አምስተኛው ሩኩን አርካን አልእስላም ሐጅ ወር ነው። እንደዚሁም ረመዳን ሩኩን الثالث ሶስተኛው ሩኩን ደግሞ ረመዳን ወር ይጾማል። ሻዕባን ደግሞ አሁን ያለንበት ዛሬ ረጀብ 9ኛው ቀን ነው። ሻዕባን ከጥቂት ሰዓታት በኋላ የሚገባው በጣም ሙስሊሞች ትኩረት ሰጥተውት እህትማም የሚያደርጉበት ወር ነው ማለት ነው። طيب ሻዕባን ወር ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን እንዳሉ ለማየት እንሞክራለን ማለት ነው። አወለን ሻዕባን የተሰየመበት ምክንያት አረቦች ከረጀብ ወር ጂሃድም ጦርም አይፈቀድላቸውም። ስያሜው ከቁርአን በፊት ነብዩ ከመላካቸው በፊት ሻዕባን ተብሎ ይጠራል። ምክንያቱም አረቦች ከተከለከሉ በኋላ ረጀብ ወር አሽራል ሑሩም ከተቀደሱት ወራት መካከል ይገኛል። ረጀብ ከተከለከሉ በኋላ ሻዕባን ላይ ውሃን ለመፈለግ የተለያዩ ቦታ ለመሄድ ስለሚበታተኑ ለተሻዑብህም አረቦች ስለሚበታተኑ ሻዕባን ተብሎ ተሰየመ ማለት ነው። استحباب الصيام في شهر شعبان ሻዕባን ወር ውስጥ ጾም ማብዛት በጣም ይወደዳል ማለት ነው። ثبت في احاديث كثيره ጾም በሻዕባን ወር እንደሚወደድ በነብዩ ሐዲስ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው ተረጋግጧል ማለት ነው። أن النبي كان يخص شعبان بالصوم أكثر من غيره منه نبي عليه الصلاة والسلام شعبان ورن ብዙ በመጾም ከሌላው ወር ልዩ ያደርጋሉ ማለት ነው። لقول ام سلمة وعائشة رضي الله عنهما ከነብዩ ሚስቶች መካከል አይሻና ኡሙ ሰለማ ይሄንን ነግረውናል ማለት ነው። لم أراه صائما من شهر قط أكثر من صيامه من شعبان ከሌሎች ወራቶች መካከል ሻዕባን ወር ልዩ አድርጎ በብዛት ይጾሙ ነበር። ሌሎች ወራቶች ውስጥ ሲጾሙ የማናያቸው ሻዕባን ወር ውስጥ አብዝተው ሲጾሙ እናየዋለን አሉ አይሻና ኡሙ ሰለማ ረዲየላሁ ዐንሃ። ካነ የሱሙ ሻዕባን ኩለሁ ካነ የሱሙ ሻዕባን ኢላ ቀሊላ አንዳንድ ጊዜ ሙሉ ሻዕባን ይጾማል ብለን እስከምንጠብቀው ድረስ ይጾማሉ። ትንሽ ቀናት ብቻ ነው የሚበሉት አሉ። ማል ሒክመቱ ፊ ዛሊክ ምንድነው? ነብዩ አለይሂ ሰላም ምን ያስተባሩን ነው ሻዕባን ወር በብዛት በመጾማቸው? አንደኛ ትልቅ ቦታ ስላለ ነው። ለሁ መንዝላ በመንዝለته ሻዕባን ወር ትልቅ ቦታ ነው ያለው። ለዛ ነው ነብዩ አለይሂ ሰላም ቦታ የሚሰጡት ማለት ነው። ለምሳሌ መንዝለቱ الصوم في شعبان كمنزلة السنن الرواتب قبل الصلاة وبعده ሻዕባን ወር መጾም ቦታው ልክ እንደ ከዞር በፊት የሚሰገደው ከፈጅር በፊት የሚሰገደው ትልቅ ቦታ ነው ያለው። ለምንድን ነው ነብዩ አለይሂ ሰላቱ ሰላም ሱና ያደረጉት? ከፈርድ ሶላት የጎደለው ሰው ቢዚ ይሆናል፣ ከሶላት ይወጣል፣ አጅሩ ይቀንሳል። ከሶላት በፊትና ከሶላት በኋላ የሚሰገዱ ሱናዎች አላህ ጀለ ወዐላ የጎደለውን በሱና ሶላት ስለሚሞላልን፣ እንደዚሁም ሻዕባን ወር ጾም ማብዛት አብዛኛው ሻዕባን ወር መጾም ረመዳን ውስጥ ገና የሚያጋጥመን ጉድለቶችና ግድፈቶችን አላህ ጀለ ወዐላ ስለሚሞላልን ነው ትልቅ ቦታ ተሰጥቶ ነብዩ አለይሂ ሰላም የጾሙት። ለዛ ነው ማለት ነው። ሁለተኛው ሕክማ ጥበብ ደግሞ من الإكثار من شعبان يجد الإنسان التمرين على الصيام كرمضان بفيت صوم كتلامه رمضان ور ሲጾም ሲጀምር ዱብዳ አይሆንበትም።
አይጨናነቅም። መጀመሪያው ቀን የዛሬ ጾም በጣም ከበደኝ በጣም ራሴን ልስት ነበር አይልም ማለት ነው። ለምን ሰውነቱ መጾምን ተላምዷል ማለት ነው። በኢሳ ቀውሙን ላ ያዕሪፉን አላህ ኢላ ፊ ረመዳን ምን አይነት ሰዎች ናቸው? በጣም የከፉ ህዝቦች ናቸው። ጾምን የማያውቁት አላህን የማያውቁት ቁርአንን የማያውቁት ኢላ ፊ ሻዕባን ወር ውስጥ እንጂ ረመዳን ወር ውስጥ እንጂ ጾምን የማያውቁት ምን አይነት ሰዎች ናቸው እስከሚባሉ ድረስ ነበር ሰለፎች ማለት ነው። ስለዚህ ሻዕባን ወር መጾም ለረመዳን ሲያም ልምምድ ይኖረዋል፣ ልምድ ይሰጠዋል። ሰውነቱም ሆዱም ጉበቱም አይጨናነቅም። ኖርማል ረመዳን ሲመጣ ኖርማል ይሆናል ማለት እንደዚሁም ወቀድ ዛቀ ሐላወተ ሶሚ ቀብለ ረመዳን ሻዕባን ወር ጾም ከተለማመደ የጾም ጥፍጥናን በእርግጥ ቀምሶ ሰውነቱም ልቡም ኢማኑም ከቀመሰ በኋላ ረመዳን ይጀምራል ማለት ነው። طيب فضل العبادة في أوقات الغفلة እንደዚሁም ሰዎች በሚዘናጉበት ሰዓት ኢባዳ መስራት ትልቅ ቦታ እንዳለ شعبان ور يسجنزبنان ما الدليل على ذلك؟ أسامة بن زيد رضي الله عنه قال قلت يا رسول الله أسامة بن زيد النبي خالد ينبروا يا الله الملك تنان طيق أتشو نبر إلى الآن كان صلى الله عليه وسلم ماذا قال؟ لم أرك تصوم من شهر من الشهور ما تصوم من شعبان يا الله الملك تنان هوي شعبان وروست أبستو عندما يصوموا ليلة وراتو جوز يصوموا على يوتهم نبر ما هو السبب؟ سببه ما فلقنا نبي صلى الله عليه وسلم طيقاتهم مالتهم قال ذاك شهر يغفل الناس عنه بين رجب ورمضان وهو شهر ترفع فيه الأعمال إلى رب العالمين فأحب أن يرفع عملي وأنا صائم سبحان الله نبي عليه الصلاة والسلام من قالوا يا شعبان وريكو سوتشو يمزنا قبت ورنو قالوا السوء يميقنيو دمو رجبنا من الأشهر الحرم رمضان نو شهر نزل فيه القرآن ረጀብና ረመዳን መካከል የሚገኝ ወር ነውና ሰዎቹ ይዘናጉበት አላሉ። وهو شهر ترفع فيه الأعمال ሻዕባን ወር ማለት የአመት ስራችን ወደ ረብ العالمين የሚነሱበት ወር ነው። አመት ሙሉ የሰራነው ዒባዳዎች ቲላዋ፣ ሰደቃ፣ ሰላት፣ ሲለቱ ረሂም ሁሉም ኸይራቶች አመት ውስጥ የሰራን የነበረው የአመቱ ሪፖርት ወደ አላህ የሚነሳበት ورنا له النبي عليه الصلاة والسلام كذا فأنا أحب أن يرفع عملي وأنا صائم إني صومني هون إياه إني عبادة إني سراء الأعمال الصالحات ودر رب العالمين إندي وتألين فلقينه النبي عليه الصلاة والسلام مرب الأمة معلم الأمة رسول رب العالمين أكرم إن الزين يعلم أكرم من جل النبي ربي نبي رب إن الله ملك تنيا عليه الصلاة والسلام إني صومني هون يا أمت سراي ودر الله إندك أرب لين فلقينه له سلزي ሻዕባን ወር ጾመኛ ሆነን አብዛኛው ቀናት ሁሉም ሳይሆን አብዛኛው ቀናት ጾመኛ ሆነን ስራችን ወደ ረብ العالمين እንድንለሳልን መፈለግ አለብን። ነብያችን ሰለላሁ ዐለይሂ ወሰለም لقد كان لكم في رسول الله أسوة حسنة ይሄ መልእክተኛ ውስጥ መልካም መከተል አላህ አስቀምጦላችኋልና ተከተሉኝ አሉ ነብዩ አለይሂ ሰላቱ ወሰለም። አላህም በዚህ ያዘናል ማለት ነው። ሌላው ደግሞ لا يفضل أن يصوم بعد نصف من شعبان تواليا إلا من كان يصوم قبله شعبان أسرع مست كان في بوهلا كجماش بلاي كجماش برفيت منين سايصوم كأسرع مزوي كجماش بوهلا أكتاتلو مصوم أصلا لاقي أيدل مالتنا نبي عليه الصلاة والسلام سيلا كلاكلو من الحديث أبو هريرة لا نبي عليه الصلاة والسلام هن كالكلوتال كسوب فيتم براندك أين بولدك أن أسكتني مصوم عند كلاكلون مالتنا من النبي صلى الله عليه وسلم لا يتقدمن أحدكم رمضان بصوم يوم أو يومين إلا أن يكون رجلا كان يصوم صومه فليصوم ذلك اليوم بولدك أن شعبان رمضان مقدم يلباتهم بها ياسمين تنيانا بها زاترين عند زينت ورمورو سايصوم ولدك أن بيتشا أسكتني مصوم أيتشالي من البرة عند سو يراسون صوم كذيب فيتم رجبين ليلة مراتوس يصوم ينبرة لمثالا ከሁለት ቀን በፊት ኸሚስ ላይ ሆነ ወይም እስኒን ላይ ሆነ ማለት ነው። ወይም አንድ ቀን የጾመ አንድ ቀን ይበላ የሚጾምበት ያን ቀን ላይ ከረመዳን በፊት በአንድ ቀን ወይም በሁለት ቀን ያ ቀን የሆነ ምን ችግር የለውም ይጾማሉ ነብዩ አለይሂ ሰላቱ ወሰላም። እንደዚሁም ጀዋዙ ተአኺር ቀዳኢ ኢላ ሻዕባን ይህ ሻዕባን ወር በሻዕባን ወር ውስጥ የረመዳን ያለፈው ረመዳን እስከ ሻዕባን እስከዚህ የሚገባው ሻዕባን ድረስ አዘግይተን رمضان قضاء يالف قضاء مصوم يفقدان مالتنا روى البخاري إهن سجب باب متى يقضي قضاء رمضان صحيح البخاري وست إمام البخاري رحمه الله تعالى عندي باب اسكمته يالف رمضان متى قضاء وتعال عند صومنا رمضان يال صوم مولون بلو باب اسكمته مالتنا إذا لا يعشان حديث رضي الله عنها تناقرين مالتنا كان يكون علي صوم إنها تجن عائشة رضي الله عنها
የረመዳን ወር ቀዳ በእኔ ላይ ሆኖ ፈማ አስተጢዕ አን አቅዲ ኢላ ፊ ሻዕባን ቀዳ ማውጣት አልችልም ነበር ዓመት ሙሉ ሻዕባን ውስጥ ቢሆን እንጂ አለች እናታችን አይሻ ረዲየላሁ ዐንሃ። ቃለ ራዊ አልማኒዑ ለሃ ራዊ الحديث ወይም ሻሪ الحديث ምን ይላል? ራዊ الحديث አይሻን ዓመት ሙሉ ቀዳ እንዲያጾሙ የሚያደርጋት انشغالها بالنبي صلى الله عليه وسلم በነብዩ ቢዚ ማድረጓ ነው። ነብዩ صلى الله عليه وسلم ማስደሰት እሳቸው ረሱሉ ረቢ العالمين نزل عليه القرآن ዓለምን ከጨለማ የሚያወጣ እስላማዊ ሀገር ያቋቋመ ኡማው መጨመር እንጂ የማይቀንስ أرسل رحمة للعالمين يهن النبي تخدم عليك إنها عائشة رضي الله عنها لأن نساء النبي صلى الله عليه وسلم يخافن أن يفوتن النبي حاجته النبي صلى الله عليه وسلم حاجاتهم دانلت بمن بكونوا خدماتهم يمن قلوا بمالت كزيغات كمسغات يتنسى إنها عائشة رضي الله عنها أتصوم من نبرة مالتنا ሁለተኛ ደግሞ ረመዳን ወር እስከ ሻዕባን ድረስ ቀዳውን የሚታዘገይበት ምክንያት ነብዩ አለይሂ ሰላቱ ወሰለም አብዛኛው ወር ስለሚጾም ከነብዩ ጋር ለመጾም ብላ ነው እስከዛ ድረስ የሚታዘገየው ማለት ነው። ከዚሁ ሱና የምንወስደው ፋይዳ ምንድነው? የሙስሊም ምስቶች በተለይ የዳዒ ምስቶች የሆናችሁ አላህ ይወፍቃቸው፣ ባሎቻቸው ዳዒ የሆኑ መሻይኾች የሆኑ ኺድማቸው ላይ አጅር ታገኛላችሁ። ሁሉም ምስቶች ባሎቻቸው ስትخدሙ ጣዓቸውን ስታረጋግጡ ኢህትራም ስታደርጉ የሁቁቅ ዘውጅ ሲታሟሉ አላህ Subhanahu Wa Ta'ala አጅር ይሰጣቸው ማለት ነው። ከአባቶቻቸውና ከእናቶቻቸው በላይ የባሎቻቸውን ሐቅ አላህ Subhanahu Wa Ta'ala ዋጅብ ስላደረገባቸው የባሎቻቸውን ሐቅ እንድታከብሩ ከዚሁ እናስገነዘባቸዋለን ማለት ነው። አይሻ ረዲየላሁ ዐንሃ የማትጾምበት ምክንያት ነብዩ ምን ይፈልጋሉ ከኔ ጾመኛ ሁኜ እያለ በቀን ከፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ኢህራጅ ውስጥ አስገባች ማለት ነው። ይሄንን ከመስጋት አስጾምም ነበር። ፈርዱን ነው ረመዳን ቀዳን ነው። ከዚህ የምንወስደው ትምህርት ሴቶች ሐሙስና ቀን ባሎቻቸው ካልፈቀደላቸው መጾም አይቻልላቸውም፣ አይፈቀድላቸውም። አስፈቅዳችሁ መጾም አለባችሁ ማለት ነው። አንዳንድ ሴቶች እኔ ጾመኛ ነኝ ትላለች፣ ባሏ ይፈልጋታል፣ ሱና ጾም ትጾማለች፣ ባሏን ታሰግራለች። ባሏ ቀን ሊፈልጋት ይችላል ለሐጃው ለአልጋው ማለት ነው። ስለዚህ ምስቶች ባሎቻቸውን ከመخدም አንፃር ሐሙስና ሰኞን አስፈቅዳችሁ መጾም ይጠበቅባቸዋል ማለት ነው። لصوم شعبان فوائد ذكر ابن رجب رحمه الله تعالى بزو فائدات من رجب شعبان ور تقاسل لنا منها إخفار العبادة عبادة دبقوا مسرات يسلفوችና የሙተቆች የአውሊያዎች ባህሪ ስለሆነ شعبان ور መጾም عبادة ደብቆ ከመጾም አንፃር በጣም ምርጥ ኢባዳ ነው ማለት ለምን ብዙ ሰው ይዘናጋል ነው ቢያለው ሰላም እንደዚሁም አሸዱ على النفوس ብቻ ኢባዳ መስራት ነፍሲያ ላይ በጣም ስለሚከብድ شعبان ور በብዛት የሚጾም ሰው ነፍሲያውን ለማሸነፍ ትልቅ እድል ይኖረዋል ማለት ነው። እንደዚሁም ከሻዕባን መጾም ፋይዳዎች መካከል يدفع البلاء عن الآخرين ኢባዳ ሲያበዛ የተወሰኑ ሙስሊሞችና ሷሊሆች ኢባዳ ሲያበዙ በኢባዳቸው ምክንያት ከአካባቢው አላህ ጀለ ወዐላ በላይና ቅጣትን ያነሳል፣ በረከቶች ይወርዳል ማለት ነው። ابن رجب رحمه الله تعالى قال لولا ما يذكر الله في غفلة لهلك الناس الله أن يذكروا سوج الذين يذكرون الله قياما وقعودا وعلى جنوبهم الله أن يذكروا باروج باينورو نورو الله جل وعلا بحطئات بذات مكنات حزبوችን ያጠፋ ነበር። سبحان الله إنما ترزقون بضعفائكم እናንተ የምትረዘቁት እኮ በደካሞቻቸውና በህፃናቶቻቸው በእንስሳዎቻቸው የሚልም አለ። ኢባዳ የሚያበዙ ሰዎች በተለይ ሰዎች የሚዘናጉበት እንደ ሻዕባን አይነት በኢባዳቸው በዱዓቸው በጾማቸው ምክንያት አላህ ጀለ ወዐላ ሌሎች ባሮችን ያዝንላቸውና ቅጣት ከወሰነባቸው በኋላ አላህ ጀለ ወዐላ በሰበብ አስባብ ቅጣቱን ሊያዘገይ ወይም ሊሰርዝ ይችላል ማለት ነው። لا يسألوا عما يفعل وهم يسألون الله يفلقون نجار سرال لمن دي سرا فردوا لمن كير كبلو ما نمسوس لما يتأيق يشعبان ترفات إهنن يمثلال سمتوه يمتكمو الله يدرجن أسأل الله العلي القدير أن يحسن ختامنا ويمن علينا بالتوفيق والسلام عليكم ورحمة الله وبركاته.